ውድ የዚህ ቪዲዮ ተከታዮች ይህ ኤዋይዲ ቱሪዝም ሚዲያ ነው። አሁን የምትመለከቱትን ቪዲዮ እንደምታዩት የኮር ቴስት የአስፓልት ኮር ቴስት ማሽኑን ነው የምታዩት። አሁን ቀጥታ ሞተሩን በማስነሳት ወደ አስፓልት ኮር ቴስት ፕሮሰሳችንን እንጀምራለን ማለት ነው። ሞተሩ አሁን እየተነሳ ነው የምታዩት ምስሉ ላይ። ከዚህ በመቀጠል ይህ ሞተር ከተነሳ በኋላ ማሽኑ የሚሰራው በውሃ ነው። ከት ያደረገና አስፓልቱን አሁን የምትመለከቱት አስፓልቱ ከት ለማድረግ እየጀመረ ነው። አሁን ከት እያደረገ ነው ማለት ነው። የምትመለከቱት ፈሶ ነጭ መስሎ የሚታየን ውሃው ከአስፓልቱ ጋራ ያለውን ውሃ እያጠበ ሲወጣ ቆሻሻ መስሎ የሚታየው ያው በውሃ እየታጠበ ቆሻሻው ሲወጣ ነው ማለት ነው። አሁን ደግሞ ቀጥታ ቴስቱ ከታርጎ ሲሊንደር ውስጥ ቴስት የምንፈልጋትን የአስፓልት ቲክነሷን ቆርጦ ወጥቶልናል በሲሊንደሩ ይህ ማሽን። አሁን ደግሞ ከማሽኑ ከሲሊንደር ውስጥ ከት የተደረገችዋን የአስፓልት ቲክነስ በማውጣት ላይ ነው ያለው። እንደምትመለከቱት ልጁ እያወጣት ነው። አዎ ቀጥታ አወጣታል። ከዚህ በመቀጠል ቀጥታ እቺን ሳምፕሏ በማጽዳት ቀን እንዲሁም ስቴሽን እና የተለያዩ መሰረታዊ ኢንፎርሜሽኖችን በላይዋ ላይ በመጻፍ ቀጥታ ወደ የሚቀጥለው የቴስት ሂደት ለሚቀጥለው ኮምፕሬሽን ቴስት ላይ አስፓልቱ ምን ያክል ሎድ ይሸከማል የሚለውን ለማወቅ ለኮምፕሬሽን ቴስት ተዘጋጅታ ትሄዳለች ማለት ነው። ኮምፕሬሽን ቴስት ሰርተን የአስፓልታችንን ጥንካሬ እንወስናለን ማለት ነው። እንደምታዩት አሁን ደግሞ አሁን ያለው ስራ ደግሞ ጽዳት ተሰርቷል። ጉድጓዷን ውሃውን በማጽዳት ቀጥታ ጨርሰናል። አሁን ቀጣዩ ደግሞ ይህን ጉድጓድ ለመሙላት አስፓልቱን በማቅለጥ ሂደት ላይ ያለውን ፕሮሰስ ነው እያያችሁት ያለ። ያው ኤዋይዲ ቱሪዝም ሚዲያ ሼር፣ ሰብስክራይብ፣ ላይክ አድርጉት። እንደምታዩት ጉድጓዷ የሳምፕሏ ያወጣችበት ጉድጓድ እስከ ቤዝ ኮርስ ድረስ ያለው ጸድቶ ሬዲ ሆኗል ማለት ነው። ቀጥታ የምታዩት ቤዝ ኮርሱ ነው። ይሄ ደግሞ የአስፓልቱ ቲክነስን ማለት ነው የምታዩት። አሁን እየተጸዳ ነው። ቀጥታ በሙሊት ሂደት ወደ ሙሊት ሄደናል። ለሳምፕል ያወጣናትን ቆርጠን ያወጣናትን የአስፓልት ቲክነስ ወይም ኬቷን መልሰን በኮምፓክሽን በላየር ባይ ላየር ኮምፓክት እያደረግን መልሰን እንሞላታለን ማለት ነው። አሁን በመሙላት ሂደት ላይ ያለን ይህንን ሞልተን እንደጨረስን ከሰርፌሱ ጋር ጠንካራ ሆና እንድትቀጥል ሞር እስከ ጫፍ ድረስ ሞልተን ኮምፓክት አድርገን እንጨርሳለን ማለት ነው። አሁን ያው ስለሞላች ሰርፌሷ እንድትዘጋ በምታዩት መልኩ ኮምፓክት እየተደረገች ነው። ሰርፌሷ ሙሉ በሙሉ ዘግታለች። እንደ ይሄን የሚመስል ሰርፌስ ሰጠናል። የኤዋይዲ ቱሪዝም ሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። ደህና ሁኑ።